ማንም ሰው ህይወቴን እቀይራለሁ ብሎ ሲነሳ የግዴታ በውስጡ ሊያስብ የሚገባው ነገር ቢኖር መጀገን ወይንም ደግሞ ተስፋን ሊይዝ ይገባል። ህይወት እንደታሰበው ሁል ጊዜ ላይሄድ ይችላል። ከፍታ ይኖረዋል፣ ዝቅታ ይኖረዋል። በዚህ መንገድ ውስጥ ያልፋል እና በተስፋ የማይራምድ ከሆነ ሁሉም ሰው ተስፋ ቆርጦ እጁን አጣጥፎ ያው ህይወት ለአንዳንዶች ብቻ ጥሩ ለአንዳንዶች ብቻ መጥፎ እንደሆነ እናስባለን። ተስፋን ማን ይገልጽልናል ከተባለ ተስፋን የእውነት የሚኖረውም የሚገልጸው ምሳሌ ሊሆን የሚችልን ገበሬ ነው። ገበሬ ዛሬ ዘሩን ይዘራል እና በነጋታው ሊያጭድ አይመጣም። የዘራውት የታል ብሎ ከፈጣሪ ጋር ግብ አይገባም። ወራቶችን ይጠብቃል፣ ይኮተኩታል፣ ይጠብቀዋል። ማለት ከአሞራም በሉት ከሰውም በሉት ከቀማኛም ከሌባም በቃ ይንከባከበዋል በደንብ እና የፍሬው መባያ ጊዜው ላይም አይስገበገብም። ልክ እንደዚሁ ሰዎችን ያሰማራል፣ እራሱም ይሰማራል፣ ይታገላል። በትግል ውስጥ፣ በጀግንነት ውስጥ፣ በተስፋ ውስጥ ፍሬዋን ይበላል። እኛም የሆነ ስራ ስንፈልግ የሆነ ነገር ስንፈልግ የግዴታ በተስፋ ውስጥ በጀግንነት ውስጥ ልንራመድ ግድ ይለናል። ጀግንነት ምንድን ነው? ጀግንነት መጠበቅ ነው። ጀግንነት ምንም ፍሬውን ሳናይ ውሃ ማጠጣት ነው። ነገ ይሳካልኛል፣ ነገ ጥሩ ይሆንልኛል እያልን በተስፋ ህይወትን መቀጠል ነው። እኔ ተስፋ ማድረግ አልፈልግም ካልን ምንም ችግር የለውም። ያለው አማራጭ አንድ ነው፣ እሱም ተስፋ መቁረጥ ነው። ተስፋ በመቁረጥ ከምናገኘው ጥቅም ይልቅ ተስፋ በመሰነቅ ውስጥ የምናገኘው ጥቅም ይበልጣል።